ከመንዙማ ዘፈን የተሻለ ነው የሚሉ ሰዎች ሰሞኑን ሰርግና ድግሳቸው ነው የሐቂቃው አረቢያ ላይ የሙዚቃ ኮንሰርት ሊዘጋጅ ነው። እንግዲህ ሰበር ዜና 24 ሰዓት ሳይሞላው ሰርጡ በድጋሚ መዘጋቱን የኢራን ባለስልጣናት እንዲሁም ደግሞ ሚዲያዎች እየዘገቡ ይገኛሉ። በኢራን ሰላም እንዴት ናችሁን? አልሐምዱሊላህ ደህና ነኝ። ሰብስክራይባችን 250 ደርሷል በአጭር ጊዜ። አላሁ አክበር። ሁላችሁም በቻላችሁት አቅም ሰብስክራይብ ለማስደረግ ሞክሩ። 1000 ስንደርስ ኢንሻአላሁ ተዓላ ለተለየ ሰው በጣም ጠንክሮ ሰብስክራይብ ላስደረገልን ሰው ጊፍት እንሰጣለን ኢንሻአላህ። ሁላችሁም በቻላችሁት አቅም ግን ያው ሊላሂ ተዓላ ብላችሁ ሰብስክራይብ ለማስደረግ ሞክሩ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ ላለው እስኪ ዛሬ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በጣም የታዘብኳቸው ቪዲዮዎች፣ ሰሞኑን አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ኢንሻአላሁ ተዓላ እስከመጨረሻው ድረስ ሁላችሁም አዳምጡኝ። በመጀመሪያ ወደ ቪዲዮአችን ስንሄድ ወላሂ በጣም የታዘብኩት ጉዳይ እኔ እስከዛሬ ማቃቸው ነሽዳ እየሰሩ ወላሂ አሁን ላይ ተገልብጠው ቴዲ አፍሮ አንድ ዘፈን አልበም ለቀቀ ብለው ጥውጥ አድርገውታል። በቃ ምንድነው ሱብሃንአላህ። በቃ ቴዲ ምንድነው ቲክቶክ ላይ ሱብሃንአላህ። ኧረ አላህን ልትፈሩ ይገባል። እናንተ ሙስሊሞች ናችሁ። እንደዚህ አይነት አደብ ከናንተ አይጠበቅም። ወላሂ ሁላችሁም አደብ ልትይዙ ይገባል። በተለይ ሴቶቹ ሱብሃንአላህ። እስከዛሬ ነሽዳ ላይ የምናቃቸው ሰዎች አሁን ላይ ተገልብጠው ኢና ሊላሂ ወላሂ እንደው በጣም ይገርማል። እስኪ የሆነ ቪዲዮ ላካፍላችሁ እዩት እስኪ። እንደው ከወንዙ ዳር ካባይ ጊዮን የተገኘች ጦጳዝ ሆነ ስንቴ ጽፌ እሰርዛለሁ የሷን ውበት ብዬ ገልጻለሁ አፌ ተገኘ ገርሞቱ እና ለሁላችሁም ምልላችሁ ፈልጋለሁ ወላሂ አላህን ልትፈሩ ይገባል። ሙዚቃ ሐራም ነው። በቃ በሸሪዓችን የተከለከለ ነገር ነው። እስኪ እስከዛሬ ረመዳን ላይ በነሽዳ የምትሰሩ ሰዎች እንዲሁም በቁርአን የምትለቁ ልጆች አሁን ላይ ተገልብጣችሁ አንድ አርቲስት ዘፈን ስለለቀቀ አልበም ስለለቀቀ ግልብጥ ብላችሁ ምንድነው ታተራምሱታላችሁ? አላህን ልትፈሩ ይገባል። እናንተ ቆይ ይህንን ነገር ሐራም የሰራችሁበት ያንንም ደግሞ ለሰው አስተላልፋችሁ ያ ሰው ደግሞ በእናንተ ተወሳውሶ አንተ ምክንያት ተወሳውሶ እሱም እንደናንተ አይነት ቪዲዮ ከሰራ ነገ ተጠየቅበታለህ የውመል ቂያማ። አላህን ልትፈሩ ይገባል። ሌላ ደግሞ አንድ ቪዲዮ እስኪ ላሳያችሁና በዚህ ጉዳይ ደግሞ በጣም ገረመኝ። እኔ እንደዚህ አይነት ሰዎች ደግሞ አሉ፣ አስተሳሰባ ጅላጅል የሆነ የሚያስቡ ሰዎች አሉ። እስኪ ይሄን ቪዲዮ እንመልከተው። ከመንዙማ ዘፈን የተሻለ ነው የሚሉ ሰዎች ሰሞኑን ሰርግና ድግሳቸው ነው የሐቂቃ ወላሂ አላህ እጃቸውን ይስጣቸው። ትውልዱን እንዳለ በጣም እየበከሉት ነው ያሉት። ስለ መንዙማ መጥፎነት ሲሰበክ ነው የሚውለው። ስለ ዘፈን ግን አንዱን ቀን መጥፎነት ሲሰብኩ አናያቸውም። እንደውም ይባስ ብሎ ራሳቸው ዘፈን አዳማጭና የዘፋኞች አቀንቃኝ ሆነው ያይናቸው ነው ያለውና በጣም ነው የሚያሳፍረው በሐቂቃ ማለት ነው። ትውልዱን እስኪ ያስቡት። መንዙማ ስለ አላህ ነው። ከዚያ ዝቅ ሲል ስለ ነብይ ነው የሚያወድሰው፣ ነብዩን ነው የሚያወድሰው። ከዚያም ዝቅ ሲል ሷሊሆችን ደጋጎችን የአላህ ባሮችን ነው የሚያወድሰው። ሱብሃንአላህ ወላሂ ተው የትና የት ነው ያለው ዘፈንና መንዙማ? ተው አላህን ፍሩ፣ ወደ አላህ ተመለሱ። እኛ በመንዙማችን ነብዩን አወድሰን ሷሊሆችን ደጋግ የአላህ ባሮችን አወድሰን ስለምንወዳቸው ከነሱ ጋር መቀስቀስን ስለምንሻ ነው። ምክንያቱም አንድ ሰው የሚቀሰቀሰው ከሚወደው ከወዳጁ ጋር ነው። ያው የዘፈን አቀንቃኝ ከሆንክ ዘፋኞችን ከወደድክ ደግሞ ከማን ጋር ልትቀሰቀስ እንደምችል እናስቡላችሁ። አላህ መጨረሻችንን ያሳምርልን። አላህ ወደ እርሱ ይመልሰን። ቪዲዮውን ሁላችሁም ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ ደግሞ ተጨማሪ ዜና ደግሞ ወላሂ ሳውዲ አረቢያ ላይ ደግሞ ሌላ ኮንሰርት ሊዘጋጅ ነው እያሉ ነው። ሳውዲ አረቢያ ላይ የሙዚቃ ኮንሰርት ሊዘጋጅ ነው። እንግዲህ አሁን ላይ እንደወጡ መረጃዎች ከሆነ ሻኪራ በሚቀጥለው እሑድ ማለት ነው በሳውዲ አረቢያ ጅዳ ላይ ትልቅ የተባለ የሙዚቃ ድግስ ይኖራታል ተብሏል። እንግዲህ መሐመድ ቢን ሰልማን ማለት ነው ሳውዲን የማዘመን ከፍተኛ ፕሮጀክት አንዱ አካል የሆነውን የሙዚቃ ፌስቲቫልና እንዲሁም ደግሞ የመዝናኛ ተዋናዮችን ወደ ሳውዲ አረቢያ የማምጣት ስራው አጠናክሮ መቀጠሉም ተገልጿል። እንግዲህ ቀጣይ ተረኛዋ ሻኪራ እንደሆነችም ተገልጿል። በአክሱም ከተማ ለጁማ ስግደት ወጥተው የታሰሩ ሙስሊሞች በአስቸኳይ እንዲፈቱ ሲል የትግራይ ክልል እስልምና ጉዳዮች ምክር ቤት አሳሰበ። በትግራይ ክልል የአክሱም ከተማ ሙስሊሞች ባሳለፍነው ሳምንት የጁማ ሶላት እንዳይሰግዱ በጸጥታ ኃይሎች መከልከላቸውን አስታውቀው ነበር። ምዕመናኑ የጁማ ሰላት ለመስገድ ተክለውት የነበረውን ድንኳን መፍረሱንና ሰጋጆቹ በጸጥታ ኃይሎች እንዲበተኑ መደረጋቸው የተገለጸ ሲሆን ከዚህ ድርጊት ጋር በተያያዘም በርካታ ሙስሊሞች ለእስር መዳረጋቸውም ተጠቁሟል። ይህንን ጉዳይ አስመልክቶ የትግራይ ክልል እስልምና ጉዳዮች ምክር ቤት ባወጣው መግለጫ በአክሱም ከተማ በጁማ የሰላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራ ሲልም አሳስበዋል። በሶላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ፈጽሟል ሲል ምክር ቤቱን ገልጿል። ለዘመናት የቆየው መከባበርና መቻቻል የጣሰ መስገጃ ቦታ ድረስ በመዝለቅ ቅዱስ ቁርአን እስከ መቅደድ የደረሰ ያልተፈቀደ ተግባር ነው የተፈጸመው ሲልም ጉዳዩን አውግዟል። ሶላት ለመስገድ የተሰባሰቡ አማኞች
ማሰር ልክ እንዳልሆነ የጠቀሰው የትግራይ ክልል የእስልምና ጉዳዮች ምክር ቤት ታሳሪዎች በአስቸኳይ ይፈቱ ሲልም አሳስቧል። ታስረዋል ያላቸውን የእስልምና እምነት ተከታዮች ቁጥር ያልጠቀሰው ምክር ቤቱ ሕግን ጥሰው ሕገወጥ ተግባር የፈጸሙ አካላት በአስቸኳይ ለሕግ እንዲቀርቡም አሳስቧል። መንግስት ሕገወጥ ተግባር በፈጸሙ የጸጥታ አካላት እና ተባባሪዎች አስተማሪ የእርምት እርምጃ እንዲወስድም ምክር ቤቱ ጠይቋል። እናንተ አንድ ነገር ግን እንድታውቁት የምፈልገው ነገር ምን እንደሆነ ታውቃላችሁ? ይሄን የምትፈጽሙ ይሄንን ከአውሬ በታች የሆነን ስነ ምግባር የምትፈጽሙ አንድ ነገር ልንገራችሁ፣ አስረግጬ የምነግራችሁ አብሯችሁ ለበላው፣ አብሯችሁ ለኖረው፣ አብሯችሁ የእናንተን ባህል አብሯችሁ ለሚፈጽመው፣ የራሳችሁን ቋንቋ ለሚናገረው ያልሆናችሁ ለማንም አትሆኑ። ለራሳችሁ ሰው ያልሆናችሁ ለማንም አትሆኑም። ይሄንን ወቁ። እንኳን አይደለም አገርን ማስተዳደር እንችላለን፣ በኢኳሊቲ ሰውን እንመራለን፣ እንዲናረጋለን የምትሉት ማለት ነው። መጀመሪያ ራሳችሁ ክልል ላይ ላለው ለራሳችሁ ህዝብ ቆማችሁ ጀግና ሆናችሁ ሰርታችሁ እኩልነትን አስንፋችሁ ከዛ በኋላ ትጮሃላችሁ። ፖለቲካ ለመስራት ራሱ አእምሯችሁን አሰሩት። ለፖለቲካ ለመስራት ህዝብን በክልላችሁ ላይ ላለው ያላዘናችሁ ያራራችሁ ሰው ለቤተሰቡ ሳያዝን ለሌላ ያዝናል እንዴ? የማይመስል ነገር የትግራዋይ ነው። ታዲያኛ የማን ነው አለን? ትግራይ ናቸው እኮ እነዚህ እህቶቻችን ወንድሞቻችን። ሙስሊም ብቻ ስለሆኑ ነው ትግራይ አይደሉም እንዴ? እዛ አይደሉም እንዴ የተወለዱት? ከናንተ ጋር እኩል በርዝ የተደረጉት እዛው ሀገር ላይ አይደሉም? ለዛ ሀገር ደማቸውን ሲያፈሱ አልነበሩ? ከናንተ ጋር ሲተገሉ አልነበሩ? ዛሬ ላይ ምን ነው ከአውሬ በታች ሆናችሁ እነሱን ጆሮ ዳባ ብላችሁ መጥቀጥቀጥ ጀመራችሁ። ለእናንተ ፖለቲካ መነገጃ ሙስሊም ማገዶ ይሆናል። ሙስሊምን ትጨፈጭፋላችሁ። ኢትዮጵያ ላይ ያለ ሙስሊም ቁጭ ብሎ አይመለከትም፣ ግን ለህዝቡ ሰላም ይጨነቃል፣ ለተቸገረው ህዝብ ያስባል። የሙስሊም አስተማሪዎች ሰላምን ነው የሚሰብኩት፣ መተዛዘንን፣ መከባበርን፣ ጎረቤቱን ማብላትን፣ ለጎረቤቱ መልካም መሆንን ነው የሚያዙት። ቆሞ የሃይማኖት አባት የሆነ ተነስና በለው እንዲህ እያላችሁ ትናገራላችሁ። ይሄን ለምትሉት ነው። ሌላውን ህዝብ እየተናገርኩ አይደለም። ሰላማዊ ህዝብ ሙስሊምና የሌላ እምነት ተከታይ ተከባብረው የሚኖሩ ብዙ ክልሎች እንዳሉ አውቃለሁ፣ አሁንም አሉ። ይሄንን ግን ለመፈንቀልና ህዝብን ከህዝብ ለማባላት የሚሰሩትን ሰዎች ነው እየተናገርኩ ያለሁት። እዚህ ውስጥ ካላችሁበት እናንተን ነው እየተናገርኩ ያለሁት። ይሄንን ለምትሰሩት ተንኮል፣ ለግል ሆዳችሁ፣ ለግል ወንበራችሁ፣ ለግል ፖለቲካችሁ ምስኪኑን ህዝብ ቢራብ የትግራይ ህዝብ አልተራበም እንዴ? እናቶች ተሰቃይተው አላየንም እንዴ? እስቲ አስቡላቸው። ለነሱ ተጨነቁላቸው፣ ስሩ ለነሱ። ህዝብን ከህዝብ ማባላት፣ ከሃይማኖት ማባላት ይሄ ፖለቲካ የከሸፈበት ነው፣ የተነገደበት። በፊት ሰራችሁ፣ አሁን ማንም በዚህ የሚገባ የለም። ዛሬ ፒያሳ ከሚገኘው በኒ መስጂድ ለአክሱም ሙስሊሞች የተላለፈው መልእክት እጅግ በጣም አስደሳችና የሁላችንም ስሜት የሚገልጽ ነው ብዬ አስባለሁ። ይህም እንደተባለ ልንገራችሁ። ከዛ በፊት ግን ሀሩን ሚዲያ እንደዘገበው ከሆነ ሁለት አስደንጋጭ ነገሮች ከወደ አክሱም ተሰምተዋል። የመጀመሪያው ምን መሰላችሁ? መጀመሪያ የተፈጠረው የአክሱም ከተማ አስተዳደሩ ከከተማው ሙስሊም ነዋሪዎችና ከመጅሊስ አመራሮች ጋር እንደተገናኘና ሁለት ነገሮችን እንዳሳሰባቸው ነው የተነገረው። የመጀመሪያው በየትኛውም እድሜ ክልል የሚገኙ ሙስሊም ሴቶች ሂጃብ መልበስ እንደማይችሉና ሁለተኛው ነገር ደግሞ የትኛውን ተከራይታቸው የሚሰግዱበት መስጊድ ውስጥ ጭምር ቢሆን የአዛን ድምጽ ማሰማት እንደማይቻል ምን እንደተነገራቸው ነው የተገለጸው። ነገር ግን በስብሰባ ላይ የተገኙ የህዝብ ሙስሊሙ ተወካዮችም ሆነ የመጅሊስ አመራሮቹ በዚህ ነገር ፍጹም እንደማይስማሙ የገለጹ ቢሆንም በግዴታ እንዳስፈረሟቸው ጭምር እንደተዘገበ ነው እንግዲህ ሀሩን ሚዲያ የገለጸው። ሄዳችሁ ይሄን ነገር እዛው ቼክ ማድረግ ትችላላችሁ፣ የሀሩን ሚዲያ ገጽ ላይ ማለት ነው። እነዚህ ነገሮች በጣም አስከፊም በጣም የሚያስጠሉም ነገሮች ናቸው ብዬ አስባለሁ። ከዚህ በተጨማሪ በዛሬው ዕለት ጁማ ሰላት እንዳልሰገዱም ጭምር የተነገረው እንግዲህ በጸጥታ ስጋትና በተደረገባቸው ወከባ ምክንያት እንደሆነ የተገለጸው ማለት ነው። ታዲያ ከወደ በኒ መስጂድ የተሰማው ነገር ምን መሰላችሁ? የአክሱም ወንድሞቻችንና እህቶቻችን ቁስላችሁ ቁስላችን ነው፣ በደላችሁ በደላችን ነው ሲሉ እንግዲህ ኹጥባው ላይ ኻጢቡ ተናግረዋል። ይህ በእውነቱ የሁላችንም ስሜት ነው። የነሱ መበደል የኛም መበደል ነው፣ የነሱ መቁሰል የኛም መቅሰል ነው፣ የነሱ ደማችሁ ደማችን ነው የተባለው በትክክል የነሱም ደም የኛም ደም ጭምር ነውና የነሱ ጉዳይ ሁላችንም ያሳስበናል። ኤኒዌይስ ፍትህ ለአክሱማውያን ሙስሊሞች አሁን ለማለት እንወዳለን። የተሰሙት ነገሮች እነዚህ ናቸው። ሌላ አድርሳችሁ ብዬ ነው። ኤኒዌይስ በኒ መስጂዶች ትክክለኛ ነገር ትክክለኛ መልእክት አስተላልፈዋል ብዬ አስባለሁኝ። ቪዲዮን በደንብ ላይ ሼር ሪፖስት አድርጉት። ሰላም አለይኩም።
ይመቻችሁ። እስራኤል ሰማይ ስር ምንድነው የተፈጠረው? እጅግ አስደንጋጭ ነገር ታይቷል። በእስራኤል ሰማይ ስር ማለት ነው የንም መንጋ ተሸፍኖም ታይቷል። ሮብ ዕለት በደቡባዊ እስራኤል በሚገኘው የኔቲቮት ከተማ በ10 ሺዎች የሚቆጠሩ ንቦች በድንገት ማለት ነው የከተማዋ ሰማይ መውረራቸውና እንዲሁም ደግሞ ነዋሪዎች በከፍተኛ ድንጋጤ ውስጥ መውደቃቸውም ተገልጿል። በተለይ ደግሞ ሰዎች በሚበዙባቸው የገበያ ማዕከላት አካባቢ የታየው ይህ ግዙፍ የንም መንጋ ማለት ነው የመኪና ማቆሚያዎችና እንዲሁም ደግሞ የዘንባባ ዛፎች እንደ ጥቅጥቅ ያለ ደመና ወሯቸው እንደነበር ተገልጿል። ሁኔታው አሳሳቢ መሆኑ የተረዱ የጸጥታ አካላት ለነዋሪዎችና እንዲሁም ደግሞ ለንግድ ቤት ባለቤቶች በሮችና መስኮቶች በአስቸኳይ እንዲዘጉ እንዲሁም ደግሞ ባለሙያዎች አካባቢው እስከሚያጸዱ ድረስ የንግድ ቤት ውስጥም እንዲቆዩ በጥብቅም አሳስበው እንደነበር ተገልጿል። መገናኛ ብዙሃን እንደዘገቡት ከሆነ ማለት ነው ምንም እንኳን የጸደይ ወቅት የንቦች መንጋ የሚታይበት የተለመደ ጊዜ ቢሆን ማለት ነው የዘንድሮ ግን ከወትሮ የተለየና እጅግ ግዙፍና አስገራሚ ነው ሲሉም ገልጸውታል። ሌላው ተጨማሪ መረጃ ደግሞ በአሜሪካና በኢራን ላይ የነበረው ድርድር አሁን ላይ ውድቅ ሆኖ 24 ሰዓት ሳይሞላው አሁን ላይ ውድቅ መሆኑን እየተዘገበ ነው። እስኪ ቪዲዮ ላጋራችሁ። ሰበር ዜና 24 ሰዓት ሳይሞላው ሰርጦ በድጋሚ መዘጋቱን የኢራን ባለስልጣናት እንዲሁም ደግሞ ሚዲያዎች እየዘገቡ ይገኛሉ። በኢራን ውስጥ የሚገኙ የተለያዩ ብሔራዊ የቴሌቪዥን ጣቢያዎችን ጨምሮ የፋርሲ ዜና ወኪል እንዲሁም ደግሞ የኢራን የተማሪዎች የዜና ወኪልን ጨምሮ ትልልቅ የሚባሉ ሚዲያዎች በዚህ ሰዓት የኢራን ባለስልጣናት የሆርሙዝ ሰርጥ ሙሉ ለሙሉ መዝጋታቸውን እየዘገቡ ይገኛሉ። ምክንያቱም ደግሞ አሜሪካ በኢራን ወደቦች ላይ ጣለችውን እገዳ እንዲሁም ደግሞ ለመቆጣጠር እያደረገች ያለችውን ጥረት የማታቆም ከሆነ የሆርሙዝ ሰርጥ ሙሉ ለሙሉ በድጋሚ ተዘግቷል፣ አይከፈትም ሲሉ ጭምር እየተናገሩ የሚገኙት የኢራን አብዮታዊ ዘብ እንዳወጡት መግለጫ ከሆነም እንግዲህ አሜሪካ በኢራን ወደቦች ላይ እያደረገችው የሚገኘው ነገር ውንብድና እንዲሁም ደግሞ የባህር ላይ ዝርፊያ ነው ሲሉም ጭምር ነው እየተናገሩ የሚገኙት። ዶናልድ ትራምፕ እንደሚታወቀው የመጀመሪያው በፓኪስታን የተደረገው ድርድር አለመሳካቱን ተከትሎ በአካባቢ ላይ እንዲሁም ደግሞ በኢራን ወደቦች ላይ ሙሉ ለሙሉ ቁጥጥር ለማድረግ ከ10 ሺህ በላይ የሚደርሱ የአሜሪካ ወታደሮች እንግዲህ አካባቢውን እንዲከቡ እንዲሁም የጦር መርከቦቿን ወደዛ ማስጠጋቱ የሚታወስ ነገር ነው። ነገር ግን በትናንትናው ዕለት ሊባኖስና እስራኤል ስምምነት ካደረጉ እንዲሁም ደግሞ የ10 ቀን የተኩስ አቁም ስምምነት ካደረጉ በኋላ ኢራን ሰርጡን ሙሉ ለሙሉ ለንግድም ሆነ ለነዳጅ መርከቦች ከፍታ አድርጋ ነበረ። በተጨማሪም ደግሞ ማለት የተወሰኑ የነዳጅ መርከቦች እንዲሁም የሸቀጣሸቀጥ መርከቦች ተላልፈው እንደነበረ ትልልቅ የሚባሉ የዜና ወኪሎች ሲዘግቡ ነበረ። ይህንን ተከትሎ እንግዲህ ትልቅ የሚባል የነዳጅ ዋጋ ቅናሽም ጭምር በዓለም ላይ ሲስተዋል ነበር። ነገር ግን በዛሬው ዕለት ሙሉ ለሙሉ ማለት ነው ኢራን የሆርሙዝን ሰርጥ መዝጋቷን አሳውቃለች። ይህም በድጋሚ የነዳጅ ዋጋን ሊያልነው ይችላል ተብሎ እየተጠበቀ ይገኛል። በዚህ ጉዳይ ላይ አዲስ መረጃዎችን ማግኘት ከሆነ አሁንም አጋራችኋለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ሌላው ደግሞ የሚያሳዝን ነገር ትናንትና ፌስቡክ ላይ አየሁ። ወላሂ እቺ እህታችንን የምታዩት ከሆነ ቤተሰቦቿን ያጣች፣ ሀገሯን ያጣች፣ ቤቷን ያጣች እንዲሁም ደግሞ ልጆቿንና ባለቤቶቿን ያጣች፣ ዘመዶቿን ያጣች ናት። በጋዛ ፍርስራሽ ውስጥ የተገኘች ፍልስጤማውያን አይን ነው ይሄ የምታዩት። ሱብሃንአላህ። እነዚህ አይኖች አልቅሰው እንባ ጨርሰው፣ አይኖቿ ደግሞ በማልቀስ ብዛት እንባ ጨርሰው ደም አርግዘዋል። ሱብሃንአላህ። እንዲህ አይነት መሸቃና ችግር አሳልፈው ነው ወላሂ በጣም ያሳዘነኝና በጣም የገረመኝ ቪዲዮ ነው። ይሄን ያህል መሸቃ አሳልፋለች ወላሂ። እኛ እስኪ አሁን ይሄን ሁላ መሸቃ ብናሳልፍ አስባችሁታል? አላህ ያምጣብን ወላሂ። በጣም ከባድ ነው። አላህ ደግሞ የሚወደውን ሰው ነው የሚፈትነው። ሁላችንም ማንኛውም የሆነ ነገር ችግር ቢገጥመን እንደነዚህ እህቶቻችን ወንድሞቻችን አርአያ እናድርግ። እነሱ ያጡት ስንትና ስንት ነገር አለ። እኛ እኮ ብዙ ነገር አላህ ሰጥቶናል ወላሂ። ሁላችንም አላህን ማመስገን ይገባል። አላህን ያመሰገነ ደግሞ ይጨመርለታል። እና ሁላችሁም አላህን አመስግኑ። ኢንሻአላሁ ተዓላ ደግሞ አላህ ይፈርጃችኋል። ባላዛሪ ያዝናቸው ቪዲዮዎች እነዚህ ነበሩ። ኢንሻአላሁ ተዓላ ከዚህ በኋላ አዳዲስ መረጃዎችን ቶሎ ለማድረስ እንሞክራለን። ቪዲዮአችን ያው የሆነ ነገር ማቴሪያሎችን እያሟለን ስለሆነ ነው። የአቅም ጉዳይ በጣም ትንሽ አነስተኛ ስለሆነ ነው። እና መደገፍ የሚፈልግ ካለ በኢንቦክስ ማውራት ትችላላችሁ። ዲናችንን ለመካደም ነው። ያው ዲነል ኢስላማችንን ሐቅን ለማሳወቅ ባጢል መንገድ ደግሞ ለሰዎች ግልጽ አድርገን ከዛ ነገር እንዲጠነቀቁ ለማድረግ ነው። ኢንሻአላሁ ተዓላ ሰብስክራይብ፣ ኮፒ ሊንክ፣ ሼር እያደረጋችሁ ለሁሉም ሰው አድርሱ። የደውል ምልክቷን መንካታችሁን እንዳትረሱ። ዛሬ ያዝናቸው እነዚህ ቪዲዮዎች ነበሩ። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።